ቦርጫችሁም ጠፍቷል፣ የወገባችሁ ሞባይልም ቀንሷል፣ ልብሱም እየሰፋችሁ ነው። ሚዛን ላይ ስትወጡ ደግሞ ኪሎአችሁ እዛው ተመሳሳይ ነው። ይህን ያነሳውበት ዋነኛው ምክንያት አብዛኛው ኢትዮጵያዊ ክብደት መቀነስ ጉዞ የሚጀምረው ክብደቱን ተመዝኖ ብቻ ነው። ከዛ 2 ኪሎ ቀነስኩ፣ 3 ኪሎ ጨመርኩ፣ ምንም ለውጥ የለውም አልቀነስኩም ሲል ይስተዋላል። ይሄ ለምን አይሰራም ይመስላችሁ? ትሬኒንግ ስትጀምሩ ጡንቻችሁ ብዙ ጊዜ ግላይኮጅን ወይንም ደግሞ የኃይል ምንጫችንን መያዝ ይጀምራል። ይሄ ደግሞ ብዙ ውሃን ያከማቻል። በተጨማሪም ጠንከር ያለ ስራ በሰራን ቁጥር ደግሞ ጡንቻ ከጉዳት ለማገገም ሲል ውሃን ማጠራቀም ይጀምራል። በዚህም ምክንያት ስብ እየቀነስን እንኳን ቢሆን ራሱ እንዳያችሁት ውሃ ደግሞ እየተከማቸ ስለሆነ ውሃ እየጨመረ ነው ማለት ነው። ለዛ ነው ሸንቀጥ ያላችሁ ልብሳችሁ ልክክ ቢልም ሚዛናችሁ ባለበት የሚቀረው። ሚዛናችሁ ስብን ብቻ አይደለም የሚመዝነው ሁሉንም የሰውነታችሁን አካል ስለሆነ ማለት ለምሳሌ ጡንቻችሁን፣ ውሃን፣ ምግባችሁን፣ ግላይኮጅን ሁሉንም በቃ ለምሳሌ ጡንቻ በተፈጥሮ ጥቅጥቅ ወይም ዴንስ ያለ ስለሆነ ትንሽ ጡንቻ መጨመር ከብዙ ስብ ጋር እኩል ሊሆን ይችላል። ታዲያ ትልቁ ስህተት የሚጀምረው እዚህ ጋር ነው። ምንም እየሰራልኝ አይደለም ወይም ደግሞ ምንም ኪሎ እየቀነስኩ አይደለም ብለው ብዙዎቹ እዚህ ጋር ተስፋ መቁረጥ ይጀምራሉ። ችግሩ ስላልሰራላችሁ ሳይሆን ሚዛናችሁ ሙሉን ታሪክ ስለማያስረዳችሁ ነው። ስለዚህ ስትጀምሩ ሁልጊዜ እኔ እንደማደርገው ሙሉ አካላታችሁ ወገባችሁ፣ እንዳለያችሁ ምናምን ለመለካት ሞክሩ። ፊት ኪሎ ላይ ብቻ ዲፔንድ አትሁኑ። በተጨማሪም ደግሞ ተመሳሳይ ልብስ ለብሳችሁ እንደዚሁም ደግሞ ተመሳሳይ ቦታ ላይ ቆማችሁ ፎቶአችሁንም ለመያዝ ሞክሩ ከተቻለ። ከዛ ለውጡን ማስተዋል ትችላላችሁ ማለት ነው። ለማንኛውም የተሟላ ስብ ማቅለጥ ሂደትን ስፖርትን እንቅስቃሴ የያዘ መጽሐፍ በ499 ከባዮ ላይ ማዘዝ ትችላላችሁ። በጣም ይጠቅማቸዋል። ሁለንተናዊ ለውጥን ከፈለጋችሁ ይህን መጽሐፍ ተጠቀሙበት።